ዛሬ ለብዙ ሚድዋይፈሪ ተማሪዎችና ባለሙያዎች ትንሽ አወዛጋቢ የሆነ ሳይንስ የሆነው ኢንዳይሬክት ኮምፖስት ላይ ስላወራቸው ወዳለውና በደንብ እንድትከታተሉኝ ይፈልጋለሁኝ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ ጥያቄ ካላችሁ ኮሜንት አድርጉልኝ። በዋናነት እዚህ ጋር በዚህ ቪዲዮ ልናይ የምንፈልገው ነገር ምንድነው? ኢንዳይሬክት ኮምፖስት ቴስት ወይ ደግሞ ኢንዳይሬክት አንቲ ግሎቡሊን ቴስት ይባላል ማለት ነው። ይሄ በዋናነት ይሄ ቴስት የሚሰራው ምንድነው? it is mainly to detect antibody in patient's serum against red blood cell antigens። ይሄ ማለት በዋናነት ይሄ ቴስት የሚሰራው የአንድ ታካሚ ወይ ደግሞ የአንድ እናት ደም ውስጥ አንቲቦዲ አለ ወይ የሚለውን ለማወቅ ነው። የአንቲቦዲ ምንድነው? አንቲጂን ዲ የሚያጠቃ አንቲጂን ዲን የሚያጠቃ አንቲቦዲ አለ የለም የሚለው ለማወቅ ነው ይሄ ቴስት የሚሰራው። እና ሞስትሊ አሁን ይሄ ቴስት በዋናነት የሚታዘዘው ዱሪንግ ፕሬግናንሲ ነው። ዱሪንግ ፕሬግናንሲ አንዲት እናት RH ኔጋቲቭ ሆና ብለድ ግሩፕዋ የትኛውም ሊሆን ይችላል፣ ነገር ግን RH ፋክተሯ ኔጋቲቭ ሆኖ የባልየዋ RH ፕላስ ከሆነ RH ፕላስ በሚሆንበት ሰዓት ይሄ ቴስት ኦርደር ይደረጋል። እና ይሄ በዋናነት ምንድነው? እቺ እናት አሁን RH ኔጋቲቭ ነች ማለት አንቲጂን ዲ የላትም ማለት ነው። ሬድ ብለድ ሴል ላይ አንቲጂን ዲ የላትም ማለት ነው። የባሏ ደግሞ ምንድነው? RH ፕላስ ነው ማለት አንቲጂን ዲ ያለው ማለት ነው። ስለዚህ ከሷ የሚወለድ ህፃን አንቲጂን ዲ ይዞ የሚወለድ ቻንስ አለው። ትልቁ ችግር አንቲጂን ዲ ያለው ህፃን ባረገዘችበት ሰዓት ፌቶ ማተርናል ሄሞሬጅ በሚፈጠርበት ጊዜ ድንገት እንደዛ አይነት ነገሮች ሲፈጠሩ የጽንሱ ወይ ደግሞ የህፃኑ ደም ከእናትየዋ ደም ጋር ይነካካል። ያ ማለት አንቲጂን ዲ ያለው የህፃኑ ደም አንቲጂን ዲ ከሌለው ከእናትየዋ ደም ጋር ይነካካና ያኔ የዛች እናት ደም አንቲጂን ዲ ያለበትን ሬድ ብለድ ሴል እንደ ጠላት አድርጎ ያየዋል፣ እንደ ወራሪ ጠላት አድርጎ ይመለከተዋል ማለት ነው። ስለዚህ ይሄ በሚከሰትበት ሰዓት የዛች እናት ደም ምን ያዘጋጃል? አንቲቦዲ ያዘጋጃል ማለት ነው። ያን አንቲጂን ዲ የሚያጠቃ ወይ ደግሞ አንቲጂን ዲ ያለበትን ሬድ ብለድ ሴልን የሚያጠቃ አንቲቦዲ ያዘጋጃል ማለት ነው። ስለዚህ ይሄ ኢንዳይሬክት ኮምፖስት ቴስትን የምንሰራው ምንድነው? እዛች እናት ደም አንቲቦዲ ዲ ዴቨሎፕ አድርጓል ወይ የሚለውን ነገር ለማወቅ ነው። ስለዚህ ለዚህ ይህን ቴስት ለመስራት ሁለት ነገሮችን በዋናነት ያስፈልጉናል። አንደኛው የዛች እናት ሰረም ያስፈልገናል። RH ኔጋቲቭ የሆነችው እናት ሰረም ይወሰዳል። ሁለተኛ ምንድነው የሚያስፈልገው? RH ፖዚቲቭ የሆነው RH ፕላስ የሆነው ሬድ ብለድ ሴል ያስፈልገናል፣ ወይ ደግሞ አንቲጂን ዲ ያለው ብለድ ያስፈልገናል ማለት ነው። ስለዚህ እነዚህን የዛችን እናት ሰረምና ሬድ ብለድ ሴልን በአንድ ቲዩብ ውስጥ ምንድነው አት 37 ዲግሪ ሴልሺየስ ኢንኩቤት ይደረጋል። እዚህኛዋ ላይ ሶስተኛው ስቴፕ ላይ አንድ ነገር እንድትረዱ በደንብ ፈልጋለሁ። ቀደም እንዳልኳችሁ አንቲቦዲዎች የተዘጋጁት አንቲቦዲ ተዘጋጅቶ ከሆነ የሚዘጋጁት ለማን ነው? ለአንቲጂን ዲ ነው የሚዘጋጁት። ስለዚህ የዛች እናት ደም ውስጥ አንቲቦዲ አለ ማለት ከአንቲጂን ዲ ጋር ምን ያደርጋል? ባይንድ ያደርጋል። ምን ያደርጋል? ይጣበቃል ማለት ነው። ከሌለ ግን ምንድነው? አይጣበቅም ማለት ነው። ከሌለ አይጣበቅ። ስለዚህ ሬድ ብለድ ሴሎቹ ምንድነው የሚሆኑት? ፍሪ ይሆናሉ ማለት ነው። ነገር ግን አንቲቦዲ ካለ ከዛች አንቲጂን ጋር ባይንድ ስለሚያደርግ አንቲጂን ምን ይፈጠራል? ኮምፕሌክስ ይፈጠራል ማለት ነው። ስለዚህ ወደ ቀጣዩ ስቴፕ በሚናልፍበት ሰዓት እንደዚህ ኢንኩቤት ከተደረገ በኋላ ከ30 እስከ 60 ሚኒት ኢንኩቤት ከተደረገ በኋላ ምን ይደረግበታል? አንቲ ሂዩማን ግሎቡሊን ምን ይደረጋል? አድ ይደረግበታል። ስለዚህ ያ ማለት አንቲ ሂዩማን ግሎቡሊን ማለት ኮምፖስት ሪኤጀንት ማለት ነው። ስለዚህ እሱ ይጨመርበታል። እሱ ተጨምሮበት አሁን እዚህ ጋር አንድ ነገር
ግልጽ እንዲሆንላችሁ ፈልጋለሁ አንቲ ሂውማን ግሎቡሊን ማለት ይሄ በዋናነት ከማን ጋር ነው ባይንድ የሚያደርገው ከአንቲ ቦዲ ጋር ባይንድ ያደርጋል ከአንቲ ቦዲ ጋር ባይንድ ያደርጋል ከአንቲ ቦዲ ጋር ባይንድ ያደርጋል አሁን እዚህ ጋር በዋናነት የምታውቁት ነገር ማወቅ ያለባችሁ ነገር ምንድነው አንቲ ሂውማን ግሎቡሊን ቀጥታ ከሬድ ብለድ ሴል ጋር ምን አያደርግም ባይንድ አያደርግም እዚህ ጋር ነገር ግን አንቲ ሂውማን ግሎቡሊኖች ከአንቲ ቦዲ ጋር ባይንድ ያደርጋሉ ስለዚህ ምንድነው የሚያደርገው አሁን እዚህ ጋር አንቲ ሂውማን ግሎቡሊን ከአንቲ ቦዲ ጋር ባይንድ የሚያደርግ ከሆነ አንቲቦዲዎች ደግሞ ከአንቲጂን ጋር ባይንድ የሚያደርጉ ከሆነ አንቲጂኖች ደግሞ ሬድ ብለድ ሴል ላይ ካሉ ይሄ ኮምፕሌክስ ምን ይፈጥራል ማለት ነው አግሉቲኔሽን ይፈጥራል እዚህ ጋር እናያለን አምስተኛው ላይ ማለት ነው ያ ማለት ቀለል አድርጌ ስነግራችሁ ለምሳሌ ሬድ ብለድ ሴሉ አንቲጂን ያለው ኦኬ ከአንቲቦዲ ጋር ባይንድ ካደረገና አንቲቦዲው ደግሞ ከአንቲ ሂውማን ግሎቡሊን ጋር ባይንድ የሚያደርግ ከሆነ ምን ያደርጋል ሬድ ብለድ ሴል አንድ ላይ ሰብሰብልና ምን ይፈጥራል አግሉቲኔሽን ይፈጥራል ማለት ነው ያኔ ምን ተብሎ ነው የሚጠራው የዛች እናት ደም ምን አለው ነው አንቲቦዲ አለው ይባልና እቺ እናት ሴንሲታይዝድ ሆናለች ተብሎ ይጠራል በሌላው መንገድ ለምሳሌ ይሄ ሬድ ብለድ ሴል አንቲጂን አለው ነገር ግን ደግሞ የዛች እናት ምን የለውም የዛች እናት ሴረም አንቲቦዲ የለውም አንቲቦዲ ከሌለው ከአንቲጂን ጋር ባይንድ አያደርግም አንቲጂን ጋር ባይንድ ካላደረገ አንቲ ሂውማን ግሎቡሊን ኢቭን እዛ ውስጥ በሚጨምርበት ሰዓት ቀጥታ ከአንቲ ቦዲ ጋር ነው ባይንድ የሚያደርገው እንጂ ሬድ ብለድ ሴል ጋር ምንም ንክኪ የለውም ለምን አንቲቦዲው ከማጋ ባይንድ ስላላደረገ ከአንቲጂን ጋር ባይንድ ስላላደረገ ስለዚህ ምን አይፈጠርም አግሉቲኔሽን አይፈጠርም ማለት አግሉቲኔሽን አልተፈጠረም ማለት ምንድነው አንቲቦዲ የላትም ማለት እናት እዚች እናት ሰረም ውስጥ ምን የለም ማለት አንቲቦዲ የለም ማለት ነው ስለዚህ እቺ እናት ሴንሲታይዝድ አልሆነችም ማለት ነው እዚች ጋር ይሄንን እንያ ኢንተርፕሬቴሽኑን እንያ ፖዚቲቭ ማለት አግሉቲኔሽን ፎርም አድርጓል ማለት ነው አግሉቲኔሽን ፎርም አድርጓል ማለት ስለዚህ IgG antibodies are present in patient serum that means ምን ማለት ነው እዛች እናት ውስጥ IgG immunoglobulin G አንቲቦዲ አለ ማለት ነው እቺ እናት ሴንሲታይዝድ ሆናለች ማለት ነው ስለዚህ እቺ እናት at any time RH plus ያለውን ህፃን ብታረግዝ እና ፌቶ ማተራል ሄሞሮጅ ቢከሰት ምን ሊያደርግ ይችላል ሾተ ላይ የሚከሰት ቻንስ አለ ማለት ነው ስለዚህ ህፃኑን የማጥቃት ቻንስ አለ ማለት ነው ሁለተኛው ኔጋቲቭ ነው ማለት አግሉቲኔሽን አልተፈጠረም ማለት ነው ስለዚህ ምንድነው ገና ኢሚኖግሎቡሊን እንጂ አንቲቦዲ ምን አላደረገም አልተፈጠረም ወይ ፎርምድ አልሆነም ማለት ነው ስለዚህ that is safe and can be what prevented ስለዚህ anti D በመስጠት ምን ማድረግ ይቻላል ማለት ነው prevent ማድረግ ይቻላል ማለት that is why indirect compost test during pregnancy የሚሰራውና በ28ኛው ሳምንት አንታይ ዲ የሚሰጠው እና immediately postpartum ላይ within 72 hours አንታይ ዲ የሚሰጠው ማለት ነው ስለዚህ this is all about indirect compost test indirect compost test እንደዚህ ነው የሚሰራው ግር ያላችሁ ነገር ካለ ወይ ደግሞ ያልገባችሁ ነገር ካለ በኮሜንት ጻፉልኝ አመሰግናለሁ